ያን ሀሳብ ተግባሪዎች ካልሆነን ቫልዩ አይኖረንም። የምንናገረው ነገር ጥንካሬ፣ ተሰሚነት አይኖርም። ስለዚህ ኢንሻአላህ ሰፋ ያለ ልብስን አስመልክቶ ሪካርድ አድርጉ። ሰፋ ያለ ነገር ላስቀምጥ ኢንሻአላህ። በእስልምና አስተምሮ መሰረት በወንድም ሆነ በሴት መጀመሪያ ያንን ነው የምናስቀምጠው። በወንድም ሆነ በሴት አለባበስን አስመልክቶ 4 መስፈርቶች አሉ። የመጀመሪያው ሁለቱንም የሚመለከት ነው። 4 መስፈርቶች አሉ፣ 4 ሁኔታዎች አሉ። ፈጠን በሉ። ቆይ የምትሉኝ ሰዎች የመጀመሪያው በደንብ አስተውሉ። የመጀመሪያው አንድ ወንድ የአንዲትን ሴት ልብስ ሊለብስ፣ አንዲት ሴት የአንድን ወንድ ልብስ ሊለብስ የተገባ አይደለም። ይህም በአቡ ሁረይራ በመጣው ሐዲስ ላይ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ወንድ ሆኖ የሴትን ልብስ የሚለብስ፣ ሴት ሆና የወንድ ልብስ የምትለብስ ሴትን ረግመዋል ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም። ይሄ አቢ ዳውድ ላይ ወገይሪሂ ሚነል ኩቱብ የሚገኝ ነው። ወከዛሊከ ሐዲሱ ራሱ አልባኒ ሰሒሕ ነው ብለው ያስቀመጡት ሐዲስ። በተመሳሳይ ደረጃ ኢብኑ አባስ ሪስትሪክሽን በጣም እያስቸገረኝ ነው። እንትን አድርጎ እስኪ ሁለተኛ ጊዜ ሰጠኝ 10 ደቂቃ። ኢብኑ አባስ ረዲየላሁ ዐንሁማ በዘገቡት ሐዲስ ላይ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ወንድ ሆኖ በሴት የሚመላለስ፣ ሴት ሆና በወንድ የምትመሳሰልን ሰው ረግመዋል ብለው አስቀምጧል። ይህም ሰሒሕ የሆነ ሰሒሕ ቡኻሪ ሐዲስ ቁጥር 5885 ላይ የሚገኘው ሐዲስ። አንደኛው መመሳሰልን የተለየ መሆን መቻል አለበት። ዛሬ ተመልከቱ፣ ሴቶች የወንዶችን ልብስ፣ ወንዶች የሴቶችን ልብስ መልበስ የተለመደ ሆኗል። ምናልባት በእኛ ሀገር ኮንቴክስት ላይ አላህ ሱብሓነሁ ወተዓላን ቢያንስ አምላክን ቢያንስ ባህልን የሚል ሰው ስለበዛ ያን ያህል ላናየው እንችላለን። ወላሂ ሌላው ቦታ የተጨማለቀ እንደዚህ አይነት ነገራቶች የተለመዱ የሆኑበት ወደ እኛ ደግሞ መምጣቱ አይቀርም። እየመጣ ነው። ቲክቶክ ላይ የሚታዩ ርዝራጆች፣ የሚታዩ ሲምፕተሞች ያ ነገር ማህበረሰቡ ላይ እየገባ እንዳለ የሚያሳይ ነው። ነቢዩ ያንን አስቀምጧል። ሁለተኛ እኛ የምንለብሰው ልብስ የኩፋሮችን ልብስ ጋር መመሳሰል የለበትም። የፉሳቆች ልብስ ጋር መመሳሰል የለበትም። እነርሱ ቁንጣ ስለለበሱ ቁንጣ አንለብስም፣ ወይ ባዶቸውን ስለሄዱ ባዶቸውን አንሄድም። ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አብደላህ ብን ዐምር ብን አልዓስ ረዲየላሁ ዐንሁ በዘገቡት ሐዲስ ላይ አንድ ሰው የኩፋሮችን ልብስ የሚመሳሰል ለብሶ ኢነ ሃዛ ሚን ሲያቢል ኩፋር ፈላ ተልበስሃ፣ ይህች የለበስካት ልብስ የኩፋሮች ልብስ ናት እንዳለብሳት ብሏል። ሰሒሕ ሙስሊም ላይ የሚገኝ ሐዲስ። በተመሳሳይ አብደላህ ብን ዑመር የዘገበው ሐዲስ ላይ መን ተሸበሀ ቢቀውሚን ፈሁወ ሚንሁም፣ አንድ ሰው ሆኖ ከሆኑ ህዝቦች ጋር የተመሳሰለ ሰው ከነርሱ ነው ብለው ነው ያስቀመጡት። አቢ ዳውድ ላይ ወገይሪሂ ወልበይሃቂ ወሙስነድ አሕመድ ወገይሪሂ ምን የሐዲስ መዛግብቶች ላይ የምናገኘው። ሁለተኛው መስፈርት ምንድነው? የምንለብሰው ልብስ ከኩፋሮች ጋር የተመሳሰለ ልብስ መሆን መቻል የለበት። ሁለቱንም መጠንቀቅ ይኖርብናል። ሶስተኛ የምንለብሰው ልብስ ከሰዎች ተለይተን የምንወጣበት አይደለም፣ መሆን የለበትም። እስልምና መተናነስን ነው የሚያስተምረው። እስልምና የሌሎችን ሰዎች ሞራልን አለመንካትን፣ የሌሎች ሰዎች ሞራልን አለመደምሰስ ላይ ነው ትኩረት የሚያደርገው። አንተ ስላለህ ብቻ ማህበረሰብህ ከሚለብሰው ልብስ ወጣ ያለ ልብስ ልበስ አይልህም እስልምና። እንዳታረጉ እንደዛ የምታደርጉ ሰዎች ሀብታም ብትሆኑ መልታይ ቢሊዮነር ብትሆኑ ማህበረሰቡን የተስማማ ልብስ ልበሱ። ለይታችሁ የሹህራ ልብስ አትልበሱ። ይሄ ትእዛዝ ነው የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ማለት። ይህንን የሊባስ ሹህራን የለበሰ ሰው ከሰዎች ተለይቶ የሚታወቅበትን ልብስ የለበሰ ሰው ነገ የቂያማ ቀን ተወቃሽ ይሆናል አሉ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም። ከዛ በእሳት ፍም ይቃጠላል አሉ። አሁን ሜጀር አድርጉ። ዛሬ አምረን የሚገርም ልብስን የለበሰው መባሉ ነው ወይስ ነገ የቂያማ ቀን በእሳት መቃጠሉ ነው ይበልጠው? ነገ የቂያማ ቀን አላህ ነበረ ባሮች ላይ ሲኮራ ራሱን ሲንጠባጠብ ነበረ መባሉ የትኛው ነው? ይሄኛው ሶስተኛው አራተኛው ደግሞ ሁላችንም የምናውቀው ወንዶችን አስመልክተው የሐር ልብስ የመሳሰሉ ወርቆችን ምናምን መጠቀም ያ የሴቶች ወንዶችን አስመልክቷል እና ማስተዋል ያስፈልጋል። ዕለማዎች 5 ድረስ የሚያደርሱት አሉ። ነገር ግን እኛ ሶስተኛው ላይ ኢስራፍን ጨምረን እናስገባዋለን ማለት። ይሄ አጠቃላይ ልብስን አስመልክቶ እኛ ሙስሊሞች ሊኖረን የሚገባው ነገር ይሄ ነው። ሁለተኛው በተለምዶ ደረጃ ሒጃብን አስመልክቶ ብዙ ሰዎች የሒጃብ ጠላት ነው። ዓለም ላይ ያሉ ሰዎች የሒጃብ ጠላቶች ናቸው። የመጀመሪያው አይሁዶች ናቸው፣ የሒጃብ ጠላቶች ናቸው። ክርስቲያኖች የሒጃብ ጠላት ናቸው። ሙስሊም ሆኖ ሙስሊም ውስጥ ያሉ የተለያዩ ፊረቆች የሒጃብ ጠላት ናቸው።
የሂጃብ ጠላት የሚሆኑበት ምክንያት ሀሳቡ ከምዕራባውያን የተነሳ ነው። ተወደደም ተጠላም ማለት ዋናው ዓላማ የሴት ልጅ ሂጃብ ለብሳ ከምትሰተር መጀመሪያ እኛ ልንጠቀምበት ይገባል። እንድታስተዋውቅ የተለያየ ነገር እንድታረግ እኛ ብራችንን ልናካብትባት ይገባል በሚል አስተሳሰብ ነው የመጣው። የምታስታውሱ ከሆነ በ18ኛው ሴንቸሪ ላይ ወይ ክፍለ ዓመት ላይ ኢንዱስትሪያል ሪቮሉሽን የሚባል ነገር መጣ። ሰዎች ስራ ሲሰሩ ልክ በእጅ የሚሰራን ስራ ወደ ማሽን ስራ መቀየር ጀመሩ። እውቀታቸው ከፍ አለ። በዛ ሰዓት ላይ ይሄ ማጆሪቲ ኦፍ ፒፕል ካፒታሊስት ላይ ያሉ ሀብታም የሚባሉ ሰዎች ሀሳብ አሰቡ። አሁን በምንሰራው በፋብሪካ ምናምን ደረጃ ስራ ሲሰራ ወንድ ብቻ ይስራ ካልን የወንድ ቁጥር ሊያንስ ነው። ከዛ ምን አደረጉ? ሴቶች ምናምን ስራ ስሩ፣ ስራ መስራት አለባቸው ምናምን ብለው ከቤት አወጣቸው። ያኔ ከቤት የወጡ ሴቶች ምዕራባውያን ላይ እስካሁን አልተመለሱ። ስለዚህ እያንዳንዱ ሲስተም ሴት ልጅ ሂጃብ እንዳለብስ የመሳሰሉ ነገራቶች ሲደረጉ ሴት ልጅ ከምን አንጻር ነው ያንን የሚያደርጉት? ሴት ልጅ ካለችበት እንትን መጀመሪያ ተጠቅመንባት ሙጥጥ ብላ ስታልቅ ከዛ በኋላ አግቢ ትባላለች። ያው እነሱ አናገባም ነው የሚሉት። አሁን ስካንዲኔቪያን ካንትሪ ብለን የምንጠራቸው አብዛኞቹ በወንድ እጥረት እያበዱ ነው ያሉት። ወንዶች እንፈልጋለን ከሌላ ሀገር ይምጡልን። የለም የወንድ እጥረት። ኢቭን ወንድ ሆኖ እዛ ሀገር መጥቶ ለሚወልድ ሰው ቤት እንሰጣለን ምናምን እያሉ የት ሀገር ነው ብላችሁ እንዳትጠቁ። ያን ያህል ደረጃ ማለት ይሄ ከአላህ ሱብሓነሁ ወተዓላ ሱና መውጣትን አስመልክቶ ነው። ሶ ሂጃብ ስንል ሂጃብ ማለት ኺማር ማለት አይደለም። ኺማርና ሂጃብን መለየት መቻል አለብን። ኺማር ብለን የምንጠራው ነገር ይሄ አእምሯችን ላይ የምንሸፍነው ነገር መሸፈኛ ማለት ነው። ኺማር ማለት አእምሮን ጭንቅላትን የሚሸፍን ነገር ማለት ነው። ኸምር የሚለው ቃል የሚሸፍን ነው፣ ከኺማር የመጣ ቃል። ኺማር መሸፈኛ ማለት ነው። ስለዚህ ሂጃብ ግን ስንል ምን እያልን ነው? ሂጃብ ማለት የሚሸፍን ነገር ማለት ነው። መሸፈን መቻል ያለበት ነገር ነው። الضابط الأول أنه يستر جميع بدنها ሙሉ ሰውነቷን የሚሸፍን መሆን መቻል አለበት። ሂጃብ ብለን የምንጠራው የሰውነቷን ቅርጾች የሚያሳይ መሆን መቻል የለበትም። ጠባብ ሊሆን አይገባም። ይህ ሂጃብ ብለን የምንጠራው ነገር መኳኳያ መሆን አይደለም። ዋና ዓላማው መሰተር ነው። መኳኳያ ሊሆን አይገባም። ወይ ደግሞ በሽቶ የተቀባ የተኳኳለ የተጋጋጠ መሆንም የለበትም። በሐዲስ ደረጃ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ይህንን ነገር ስላስቀመጡ ማለት ነው። ስለዚህ ሂጃብን አስመልክቶ ያለን ፕሪንሲፕል አንደርስታንዲንግ ትተን እኛ ሙስሊሞች ሂጃብ ስንለብስ መልበስ ያለብን ትዕዛዙ ከአላህ ሱብሓነሁ ወተዓላ ነው። ማንም ማዘውን አይደለም፣ አላህን ያዘዘን። አላህ ሱብሓነሁ ወተዓላ ሱረቱል አሕዛብ ምዕራፍ 59 ላይ ያ አዩሃ ነቢዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂን ዛሊከ አድና አን ዩዕረፍነ ፈላ ዩእዘይን። አንዳንዱ ጃሂል ሰው ይመጣና ሂጃብ እኮ የተፈለገው ለነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች ነው ይላል። ወላሂ ጃሂል ነው የሰው። ለምን አላህ ምን አለ? እና አንተ የአላህ ነቢይ ሆይ ለሚስቶችህ፣ ወበናቲክ ለልጆችህ፣ ወኒሳኢል ሙእሚኒን ለሙእሚን ሴቶች በሙሉ እንዲህ ብለህ በላቸው ዩድኒነ ዐለይሂነ ሚን ጀላቢቢሂን ልብሶቻቸውን እንዲሸፍኑ ሙሉ ሰውነታቸውን ይሸፍኑ ዘንድ ነው ብሎ አላህ ሱብሓነሁ ወተዓላ ያስቀመጠው። ተፍሲር አልቁርጡቢ ከቮሊዩም 14 ገጽ 247 ላይ ይህንን ማግኘት ትችላለች። እሙ ዓጢያ ረዲየላሁ ዐንሃ ምን ብላ ነው የተናገረችው? እኛ ልብስን የሰውነታችንን ልብስ ሙሉ በሙሉ ሰውነታችንን የሚሸፍንን ልብስን እንለብስ ዘንድ ታዘናል ብላ ነው ያስቀመጠችው። በተመሳሳይ ደረጃ ሂጃብን መልበስን አስመልክቶ መጅሙዕ አልፈታዋ ለኢብኑ ባዝ ረሒመሁላሁ ተዓላ ቮሊዩም 4 ቁጥር 243 ላይ ሂጃብ መልበስ አስመልክቶ አጠቃላይ ዑለማዎች ኢጅማዕ ያደረጉበት ግዴታ ነገር መሆኑን አላህ አስቀምጧል። ሱረቱ ኑር ምዕራፍ 31 ላይ ወልየድሪብነ ቢኹሙሪሂነ ዐላ ጁዩቢሂን። ኹሙር ማለት ቅድም መሸፈኛ ነው ብለን ነግሬያቸዋል። ስለዚህ አጠቃላይ ጭንቅላታቸውን ሊሸፍኑ ይገባል ብለው ነው ያስቀመጡት። ሱብሓነላህ። እነሱ የሚሄዱበት ርቀትና እኛ የምንሄድበት ርቀት አንድ አይደለም። እስቲ ይህንን ሐዲስ ያዙትና ሄዳችሁ አንብቡት። ከዛ የተረዳችሁትን ትነግሩኛላችሁ። ሰሒሕ አልቡኻሪ ሐዲስ ቁጥር 4759 ላይ አይሻ ረዲየላሁ ዐንሃ ይህ ወልየድሪብነ ቢኹሙሪሂነ ዐላ ጁዩቢሂነ የሚለው የቁርአን አንቀጽ ሲወጣ በቃ ምንም ያገኘነውን ነገር አንስተን ጸጉራችንን ለመሸፈን ነበር ምንጥረዋል። እንደውም አንዲት ሴት መንገድ ላይ ነበረች። አንቺ ሴት ምን ሆነሽ ነው ባዶ ጸጉርሽ የምትሄጂው? አላህ የቁርአን አንቀጽ አውርዷል፣ ሂጂና ተሸፈኝ ሲሏት እኔ አረ በቃ አልሸፈንም እዛው ቁጭ አለች።
አረ ሄደሽ ውሰጂ አምጡልኝ እኔ አልሄድም ማለት እዛ ድረስ ሄጄ አላህን ሱብሓነሁ ወተዓላ እያመስኩኝ ህይወቴ እንድጠፋ አልፈልግም፣ ሂዱ አምጡልኝ እናንተ እኔ አልመጣም ማለች፣ እኔ አልሄድም ብላ ነው ያስቀመጠችው። እና ከዛ አንጻር ያንን አስመልክተው ሀሳብ ማስቀመጥ መቻል ያስፈልጋል ማለት ነው። ኒቃብን አስመልክተው ራሱ ሰሒህ የሆኑ ሐዲሶች አሉ። ሰሒህ አልቡኻሪ ሐዲስ ቁጥር 1838 ላይ ስለ አንዲት ሴት አንዲት ሙሕሪም የሆነች ሴት አትሸፈንም ምናምን እያሉ ይናገራል። ሰፋ ያለ ሐዲስ እና አጠቃላይ ማስረዳትና ማንሳት የፈለግኩት ነገር ምንድን ነው? ሂጃባችን አደራ ሂጃብን መልበስ መቻል አለበት። ሴቶች ወንዶችን በተመሳሳይ ደረጃ አለባበሳችሁ ማሳመር መቻል አለባቸው። አንደኛው ፖይንት ይሄ ነው ከምክሩ አንጻር ማለት ነው። ይህንን ፖይንት በዚህ እናየዋለን። ነገር ግን በተጨማሪ ልንመለከተው ልንገነዘበው የሚገባው ነገር ደግሞ አብዛኛው ሰዎች እንደዚህ በሂጃብ ጉዳይ ችግር ያለባቸውን እንስቶች ወይ ደግሞ ሴቶች የምንመክርበት መንገድ ራሱ እኛ ራሱ ወደኋላ ዞረ ራሳችን ልንመለከት ይገባል። የሰው ልጅ በተለያየ ምክንያት አላህ ያዘዘውን ትዕዛዝ ላይፈጽም ይችላል። በተለያየ ምክንያት ማለት ነው። ያ የተለያየ ምክንያት ትክክል ነው፣ መፈጸም የለባቸው መበረታት አለባቸው፣ እናጨብጭብላቸው እናጠነክራቸው ማለት አይደለም። ነገር ግን ዳዕዋ የምናደርግበትን መንገድ ማወቅ መቻል አለብን። አንዳንዱ በስሜት ተነስቶ ይነሳና አንቺ እኮ መች ለበሽው ሂጃቡን ብታወልቁ ይሻላል፣ ቀሚሱንም አውልቂው ዝም ብለሽ ብትሄጂ ይሻልሻል ይላል። ያ አኺ ይሄ አይደለም የዳዕዋ ስታይል፣ ይሄ አይደለም የዳዕዋ መንገድ። አዎ ያንን ያደረገችውን ነገር ስህተት መሆኑን ታስረዳለህ። ነገር ግን ያደረገችው ነገር ስህተት ከመሆኑ ጋር እሷ ራሷ ጀግና መሆኗን ልነግራት ነው የሚገባው። መጀመሪያ አንዲት ሴት በዚህ ደረጃ የተጠቃች ሴት ፊት ለፊት ብመጣ ለምሳሌ እቲ ማሻአላህ አለባበስሽ ሰውነትሽን ሸፍነሻል፣ የተገላለጠ ነገር አለበሽም፣ ነገር ግን ይህን ሂጃብ በእስልምና ትዕዛዝ መሰረት ትንሽ ጸጉርሽን ሙሉ በሙሉ ብትሸፍኝበት ለአንቺም የተሻለ ነው፣ አላህም ዘንድ ነገ የተከበርሽ ትሆኛለሽ ብለህ ብታስቀምጥላት ኒቃሙላ ለብሳ ነው ልመጣ ምችል። ግን በእኛ የዳዕዋ ስታይል ምኑን ሙስሊም ሆንሽው ከሙስሊም ከእስልምና ብትውጪ ይሻልሻል፣ እንደዚህ ብትሆን ይሻልሻል፣ እገለመሌ ምናምን ይባሉ አካሄዶችን ግን አላህን ልንፈራም ልንጠነቀቅ ይገባል። ያ ጥሩ አካሄድ አይደለም። አላህ ይጠብቃል። ምናልባት ሰፋ ያልና ረዘም ያለ ነገር ነው ያወራሁት። ከዛ አንጻር ብታስቡት የተሻለ ነው ለማለት ነው። ኢንሻአላህ ያ ጥያቄ ያለው ሰው ካለ ይቀጥል። ሳይሆን ማወቅ ያለብን ሱና ምንድነው ዋጂብ ምንድነው የሚለው መጀመሪያ መገንዘብ አለ። ልክ ባለፈው እንዳልኩት አንድ ነገር ሱና ነው ስለተባለ ብቻ የሚተው አይደለም። ለሱና ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከፋራ ያወጡ ነበር ለሱና ማለት ነው። ስለዚህ ሱና ስለተባለ የሚተው አይደለም። ኢቭን ሱና ራሱ ቢሆን ለምሳሌ ኒቃብ ሱና ነው ብለው ከሚያራምዱ አካላቶች ከሚያራምዱ ዑለማዎች አንደኛው አልኢማም አልአልባኒ ረሕመቱላሂ ዐለይሂ እሳቸው ናቸው። ሱና ነው ብለው ነው የሚያምኑት። ልጆች አሏቸው ወደ 9 አካባቢ ሴት ልጆች ካልተሳሳትኩኝ፣ 9 ሙተነቅብ ናቸው፣ ኒቃብ የሚያደርጉ ናቸው። ሱና ነው ስለተባለ አታድርጉ ማለት አይደለም። ይህንን ነገር ከአእምሯችን ልናወጣ ይገባል። አላህ ሱብሓነሁ ወተዓላ እኔ ዘንድ ባሪያ ወደ እኔ አይቃረብም እነዛ ነዋፊል የሆኑ ስራዎችን ሱና የሆኑ ስራዎችን መስራት ቢያበዛ እንጂ ብሎ ነው ያስቀምጠው። ያንን በመስራት ውስጥ አላህ ጋር መቃረብን አላህ ጋር መገናኘት አለ። ሱና ስለተባለ እንተዋለን ማለት አይደል። ኦኬ ሱና ነው ወይስ ዋጅብ ነው ሲባል ለነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች ሱና ነው ዋጅብ ነው ሙተነቅብ ነበሩ። እነሱ ሒጃብ ብለው የሚገልጹት ኒቃብን ነው። እስከ ቅርብ ጊዜም አብዛኛው ሰው ኒቃብን ይለብሳል። ያንን አስመልክቶ መልበስ የተሻለ ነው። ዋጅብ ነው ወይስ አይደለም የሚለው هذا محل الخلاف بين العلماء። ግን ያ محل الخلاف استدلال በማድረጉ እንጂ ያንን ማድረግና አለማድረጉ ላይ የተሻለ የሚሆነው አለማድረጉ ነው በሚል አይደል። ስለዚህ ከቻላችሁ አድርጉ፣ አላህ ይጠቅማችሁ፣ አላህም የተሻለ ኸለፍ ይሰጣችሁ ዘንድ ማለት ነው። ያንን ብታረጉ የተሻለ ነው ኢንሻአላህ። ግን እዚህ ላይ ማለት ነው ኡስታዝ፣ ለምሳሌ አንዳንድ ነገር ሱና የሆነ ነገር ከተውት የማያስጠይቃቸው ነገር ቢሆንስ? ለምሳሌ ሂጃብንና ከኒቃብ ጋር የሚለዩት ነገር ሂጃብን ካላደረጉት እንደሚጠየቁበት ነገር ኒቃብን ደግሞ ካለበሱ የማይጠየቁበት ነገር ስለሆነ ከዛ አንጻር ነው ሱና ወይስ ዋጅብ ተብሎ ብዙ ጊዜ የሚጠየቀውና ለዛ ከዛ አንጻር ነው። እሱንም ግልጽ አድርግላችሁ። አሁን እሱ ነው محل الخلاف ያስጠይቃል ብለው የሚያምኑ ዑለማዎች አሉ። ቀደም ጠቅሼላችኋለሁ። ሐዲስም አለ አንዲት ሴት ኒቃብ አታደርግም በሚል የመጣ ሐዲስም አለ። ዑለማዎችም በጣም ጠንካራ አቋም አለ። አትጠየቅም ትጠየቃለች የሚሉ ሰዎች አሉ። ከዛ አንጻር ኢንሻአላህ ይሄ
በደንብ ጠንካራ እውቀት ባለቤቶች ሊያነሱት የሚገባው ነው። እኛ እንዲህ ነው እንደዛ ነው ምን ማለት የምንችለው ነገር አይደለም። እኛ ግን ምን ማለት የምንችለው ነገር ምንድነው? አንድ ነገር ሱና ስለተባለ መተው የለበትም። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አንድ ኢዕቲካፍ ሲገቡ የዚህን ዓመት ኢዕቲካፍ አሉ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የዚህን ዓመት ኢዕቲካፍ አልገባም አሉ። ምክንያቱም ሚስቶቻቸው ሁሉም ኸይማ ሰርተው መስጂዱ ሲያዩ ፉክክር አደረጉት። በቃ ብዬ አልገባም ብለው ነብዩ ሰለላሁ ዐለይሂ ወሰለም አቆሙ። ያንን ኢዕቲካፍ አልገቡም የዛን ረመዳን። ነገር ግን በቀጣይ ጊዜ ያንን ኢዕቲካፍ ምን አድርገውታል? ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ቀዷ አውጥተዋታል፣ ገብተው ተቀመጡ። ስለዚህ ከዛ አንጻር ስለ ሱና ነው ስለተባለ መተው አለብን ማለት አይደለም። ሱና የሚባለው ነገር መሸቃን ከማንሳት አንጻር ለዛ ማስረጃ ይኖር ይሁን? አዎ። ለምሳሌ አንድ ሰው ሲዋክ ማድረጉ ሱና ነው። ነገር ግን ምን ብለው አስቀመጡ? ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ምን ብለው አስቀመጡ? ሲዋክን አስመልክተው እናንተ ኡመቶቼ ላይ ግዴታ እንዲሁም ባልፈራ ኖሮ ለአመርቱኩም ቢሲዋክ ቀብለ ኩሊ ሶላህ በእያንዳንዱ ሶላት ላይ በፊት ባዘዝኳችሁ ነበረ ብለው አስቀመጡ። ባዘዝኳችሁ ነበረ ብለው ነው ያስቀመጡት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ ኸሽየተል መሸቃ ነው እንጂ የነገሩ አስፈላጊ ነው ወይስ አይደለም ከሚል አንጻር አይደለም። እኛ ደግሞ በየትኛው ስራችን ነው እዚህ ምድር ላይ ስንኖር ከምድር ውስጥ ከምንኖረው ግማሹን ጊዜ በመተኛት ሽንት ቤት በመግባት የመሳሰለው ነገር ላይ ነው የሚጠፋው። ይሄ ጥናት ነው። ከዛ ውጪ አላህ ጋር የምንገናኝበት አላህ የምናመልክበት ሰዓት በጣም ወሰን ነው። እንደዚህ አይነት ነዋፊል የሆኑ ነገራቶችን በማድረግ ወደ አላህ መቀረብ ግን እንችላለን። ሰሒህ የሆነ ሐዲስ የመጣበት ስላለ ማለት ነው። አላህ የምንሰራበት ያድርገን። እንግዲህ ሁላችንም እሺ፣ ጥያቄ ያለው ሰው ካለ መቀጠል ይችላል። ግን አቡኪ ማለት ነው ጥያቄ ማለት ነው። አሁን ሱሪ ማሳጠር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለወንዶች ሱና መሆኑ ተናገሩ። አሁን ላይ ግን ሰዎች ወደዱም ጠሉ ፋሽን በመከተል ሱሪን ያሳጥራሉ። እነሱ ታዲያ ከኢማኑን ተከትለው ነው ማለት ይቻላል ወይስ ፋሽኑን ተከትለው ነው ማለት ይቻላል? ያው ብዙ ነገር ከፋሽኑ ጋርና ከሸሪዓው ጋር ይመሳሰላል። ያንን አስመልክቶ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢንኒያ ስራ የሚባለው ነገር በንያ ነው ብለው ነው ያስቀመጡት። አንድ ሀገር ሂጅራ ያደረገ ሰው ጉዞ ያደረገ ሰው እዛ ሀገር የሄደው ለማግባት ከሆነ ጉዞ ወደዛ ነው፣ ወይ ደግሞ አላህና ነብዩን ፍለጋ ከሆነ ጉዞ ወደዛ ነው ብለው ነው ያስቀመጡት። በተመሳሳይ ደረጃ አለባበስን ማስመልክቶ አዎ ፋሽን እየሆኑ የመጡ ነገራቶች አሉ። ለምሳሌ ሱሪ ማሳጠር ፋሽን ነበር የሆነ ጊዜ፣ አሁን ላይ አላውቅም። አሁን ሰው ቡርክክ ያለ ነገር የመልበስ እንትን ውስጥ ገብቷል። አልሐምዱሊላህ እስልምና በየትኛውም ዘመን የሚያሳፍር የሆነ አለባበስን አላዘዘንም። ሀታ ሸሪዓውን መጨረሻ ላይ ሲዘጉት ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ከማህበረሰቡ ጋር የሚስማማ ልብስ ልበሱ ነው ብለው ያስቀመጡት። ከማህበረሰቡ ጋር የሚስማማ ከሌላ አካል ጋር ያልተወሰደ በቃ ኖርማል የሆነ ልብስን ልበሱ ተብለን የታዘዝ። ይሄ ሊባሰ ሹህራንም አትልበሱ፣ ሊባሰ ኩፋርንም አትልበሱ። ነገር ግን ኖርማል የሚለበስ አዳ የሆነ ልባስ መልበስን እስልምና አልከለከለም። ስለዚህ ከዛ አንጻር ሱና የሚለውን ነገር በሱናው አላህ ይመነዳናል። ሱና የሚለውን ነገር አስበን ስንሰራ ማለት ነው። ከዛ ውጪ በሆነ ግን እንግዲህ ሰውን ልታታልሉ ትችላላችሁ። ጺምን አስመልክቶ ለምሳሌ ከሌላ ነገር አንጻር ሱናውን ሳያስብ ሊያሳድግ ይችላል። ሜቢ ያንን ሰውን ልታታሉ ትችላላችሁ። አላህ ጋር ግን አይሰራው ነው። አላህ ጋር ግን አይሰራም። ኢነላህ ቢኩል ሸይን ዓሊም፣ በእያንዳንዱ ነገር አዋቂ የሆነ ጌታ ነው አላህ ሱብሓነሁ ወተዓላ። ስለዚህ ከማን ጋር እንደምትተሳሰቡ ማወቅ መቻል አለባችሁ። የአላህ ሂሳብ አደገኛ ነው። የአላህ ሂሳብ ጠንካራ ነው። አላህ ፊት መቆም በጣም አስቸጋሪ ነው። ነገ የቂያማ ቀን አላህ ፊት መቆምን አላህ እንዲያቀልልን ጠይቁ ብለው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሳሂል ለና ብላችሁ ጠይቁ ሂሳብን ብለው ይናገራል። ስለዚህ ከአላህ ጋር መተሳሰብ ልክ አሁን እንዳለው እንደ ገቢዎች እንደመሳሰሉት ስላልሆነ እያንዳንዱ የውስጥ የውጫችን ነገር ነው የሚታየው። ስለዚህ ንያችንን ማሳመሩ የተሻለ ነው። ላውራ ከቀጣ ጋር ሂጃብ በተያያዘ ወደ ሌላ ሳንሄድ እኔ ቁጥር 60 ሱረቱ ኑር ላይ ያለው ብታብራራለን። ምን የሚል የቁርአን አንቀጽ ነው?
ሴቶች እነዚያ ጋብቻ የማይፈልጉ ተቀማጮች በጌጥ የበለጸጉ ሳይሆኑ የላይ ልብሶቻቸውን ቢጥሉ በእነሱ ላይ ኃጢአት የለባቸውም ይላልና እስኪ ትንሽ ብታብራራልን። አላሁ አዕለም። ይሄ በጣም ሰፊ ርዕስ ነው። ኢንሻአላህ ሌላ ጊዜ ብናየው ደስ ይለኛል። ሰፋ ያለ ርዕስ ነው። ይህን አስመልክቶ ብዙ የፍቅህ ኢስቲድላሎች ይነሱበታል። ሰፋ ያለ ርዕስ ነው። ሌላ ጊዜ ብንመለከተው ደስ ይለኛል። ግን ሒጃባቸውን ያውልቁ እያለ አይደለም። በጣም ሰፋ ያለ ርዕስ ነው። ሌላ ጊዜ ብንመለከተው ደስ ይለኛል፣ ፈቃደኛ ከሆንሽ ማለት ነው። እሺ፣ ምንም ችግር የለም። ኢንሻአላህ ጀዛከላህ ኸይር።